በመፍጠር ታሪካዊ ማህደር ውስጥ በኢትዮጵያ ለብዙ ዓመታት ከፍ ብሎ የሚደመጥ ጎልቶ የሚነበብ አንድ ነገር ነበር። መርፌ እንኳን የማታመርት ሀገር የሚል አሉታዊ ትርክት። ይህ አገላለጽ የበርካታ ትውልድን አቅም የገደበ፣ ወኔን የሰለበ፣ ተስፋን ያደበዘዘ እድገት ጎታች ትርክት ነበር። ትርክቱ በርካታ የወጣት ቁጥር ያላት ኢትዮጵያን በፈጠራ ሳይሆን በድህነትና ኋላ ቀርነት መነጽር በዓለም መድረክ እንድትታይ ሲያደርጋት ቆይቷል። ያን የጨለማ ምዕራፍ የዛሬው ትውልድ ሰምቶ የሚያልፈው አምኖ የሚኖረው ትርክት እንዲሆን አልፈቀደም። እናም አዲስ መርህ ይዞ አዲስ ታሪክ ለመጻፍ ይህን እሳቤ አንግቦ ከእልፍኙ ተገኘ። መፍጠር፣ መፍጠንና መዝለል። የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን፣ የቀደሙን፣ የሰለጠኑ፣ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የኛን መርምረን አሰናስለን ግልጥ ያለ ሐሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። በጋራ መቆም ብንችል መፍጠር እንችላለን፣ መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። ኢትዮጵያ ያማተረችው የድፍረት ጉዞ ማሳያዎቹ የዓለምን መመዘኛ ቀይረዋል። አቅም አላቸው የተባሉ ሀገራት ብቻ በበላይነት ይዘውት የነበረውን የቴክኖሎጂ ቁልፍ ዛሬ ኢትዮጵያ ለመክፈት እየጣረች ነው። የራሷን ሳተላይት ወደ ህዋ ስትልክ የትውልድን የጠፈር ህልም አበርትታለች። ድሮን ቴክኖሎጂን በሀገር ውስጥ ስትገጣጥም የአቅሟን ድንበር አስፍታለች። ከዚህም በላይ የአርቲፊሻል ኢንተለጀንስ ልማትን እንደ ስትራቴጂያዊ የሀገር ልማት ምሰሶ መያዟ ኢትዮጵያ ዛሬ ላይ የአፍሪካ ቴክኖሎጂ ማዕከል የመሆን አቅም እንዳላት በተግባር እያሳየች ነው። ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ከሁሉም የቴክኖሎጂ የልማት እርምጃዎች ከፍ ብሎ የዓለምን ቀልብ የሳበው የኒኩለር ኃይል ለሰላማዊ አገልግሎት ለማዋል የያዘችው ግዙፍ እቅድ ነው።